አጋንንት ያለ እግዚአብሔር ፈቃድ መሰልጠን አይችሉ። ልብ በሉ። በሰውነታችን ላይ ብዙ ጊዜ እኛ ከሞኝነታችን የተነሳ ካለማስተዋላችን የተነሳ እገሌ ላከብኝ፣ እገሌ አሟረተብኝ፣ እገሌ እንዲህ አደረገኝ ብለን ከሰው ጋር እንፋለማለን፣ ከሰው ጋር እንጋጫለን። ያለ እግዚአብሔር ፈቃድ በሰውነታችን ላይ ምን አይሆንም። ጠንቋይን መፍራትም ሆነ ጠንቋይን ማመን ከንቱነት ነው። እውነታው ይሄ ነው። ከሰዎቹ ካስወጣህን በአሳማዎቹ ላይ እንኳን እንድናድር ፈቀድልን አሉ። በአሳማ ላይ ጋኔን ለማደር የእግዚአብሔርን ፈቃድ የሚጠይቅ ከሆነ እግዚአብሔርም አጋንንት በአሳማዎች ላይ ያድሩ ዘንድ የሚፈቅድ ከሆነ እሱ ሳይፈቅድ በአሳማዎቹ ላይ መናፍስት የማያድሩ ከሆነ ይልቁንም በአራያው በምሳሌው በተፈጠርነው በእኛ ላይማ የሚከናወኑት ክንውኖች ያለ እግዚአብሔር ፈቃድ እንዴት ይሆናሉ?